እኔ በእግር ኳስ ዓለም ብዙ ዘልዛላ ቡድን አይቻለሁ፣ ግን አፍሪካዊ ዘልዛላ ብዙ ጊዜ አይገጥመኝ። ሴኔጋል ዛሬ ከዘልዛላም ዘልዛላ ቡድን ይሆን ማን ተቃጠልኩኝ፣ ነደድኩኝ፣ ምንም በማያገባ በቃ እኔ ኦፊሻሊ ዛሬ ጥቁር አይደለሁም። በቃ ከጃለሁ። እኔ ሲጀምር ሀበሻም ምን አገባኝ ስለ ጥቁር እንዴ? እኔ ማንም ምን አስመልክቶኝ ነው? ምን አቃጠለኝ? እኔ ጥቁር በላ ነጭ በላ ዋና ኳስ ማየቴ ነው። እኔ በቀቶኛል የጥቁሮች ነገር። ከዚህ በኋላ እኔ ተስፋ ማድረግበት ጥቁር ሀገር አንድም የለም። ገብቷል አይደለ? አፍሪካ አረቦቹ ይሻላሉ። እነሱም እንደው ጥለው አይጥሉህም እንዴ? እናት ቡድኖች አይደሉ እንዴ? ግን ሴኔጋል 2-0 የመራውን ጨዋታ በእናት ለጥፈኝ በእናት ብለህ እኮ ነው አንተ በቤልጅየም የተለጠፍከው። ቀኝ ግዛኝ፣ ቀኝ መግዛት አስለምደኸኛል። እኔ ሜንታሊቲ የማሸነፍ አይደለም ብለህ እኮ እግር ላይ ወርቀህ መሸነፍ አለ። በ2 ደቂቃ 2 ጎል እንደገና ደግሞ እኮ ፔናልቲ ያሰጣል አሰጣም እንድንከራከር ትፈልጋለህ? አዳሜ ምን በአሰጥ ራሱ ቅጣት ይገባታል፣ መቀጣት አለባት በእንደዚህ አይነት ፔናልቲ። ማን እንዴት እንደሚያቃጥሉ እኔ የምር ዓለም ዋንጫ ከተጀመረ እንደዚህ ንድድ ብዬ አላውቅም። እያንደዳችሁ ማን ሲጀመር እኔ ጥቁር ሰው ሁሌ እንዳቃጠለ። ወይኔ ሴኔጋል በጣም አሳዛኝ ተሸናፊዎች። ማን ቤልጅየም ሲጀመር ማለት ነው 2-0 ስትመረው ሴፍ አይደለም ዓለም ዋንጫ ላይ። ማን ጃፓን ከዚህ በፊት 2-0 እየመሩ 3-2 ሎክ አደረጉባቸው። የፈጠነ በስንት ደቂቃ ልዩነት ውስጥ ነው እኮ የፈጠነ በ2 ደቂቃ ውስጥ ጠቅጠቅ አደረጉባቸው። ማን ሴኔጋሎች ጨዋታውን መግደል የሚችሉበት በጣም ብዙ አጋጣሚ ነበር። ማን ምንም እኮ እየጮቱ አልነበረም። ቤልጅየሞች ጭራሽ ከጨዋታ ውጪ ነበሩ ማለት ነው። ግን የፈጠነ ማለት ነው። ዩሮፒያን ቲሞች ሁሌም ዩሮፒያን ቲሞች ሜንታሊ ይበልጡናል። ለምን እንደሆነ አላውቅም። በቃ የአፍሪካ ቲምን ሁሌ ዩሮፒያን ቲም በቃ ሜንታሊ ይበልጣል። 2-0 እየተመሩ ቤልጅየሞች እኔ እየፈሯቸው ነበር። በቃ የሚያሸንፉ እየመሰለኝ ነበር። ኢቭን ዶ አንድ እንኳን ኳሊቲ ያለው ተጫዋች ባትጠሩ ማለት ነው። የቤልጅየም አሁን ሙሉ ተጫዋቾቻቸው እኮ ሞተዋል እኮ። ግን ማለት ነው በቃ ሜንታሊ ይበልጣሉ። ለምን እንደሆነ አላ ሉካኮ እንዳገባ ኳሱን ይዞት ሜንታል ምናምን አላቸው። ማን ቴሌማንስ አስቀመጠው ፔናልቲውን ማለት ለብራሂም ዲያዝ ትምህርት ሰጠው። ገብቷላ ብራሂም ዲያዝ እንዲህ ነበር መምታት የነበረብን ያለው ቁጭ አድርገው አይስ ኢን ዘ ቬንስ በስማም 90 ዲግሪ ላይ ማን በስማም የሚያምር ጨዋታ። ግን ይሄ ወርልድ ካፕ ማለት ነው አፍሪካ ቲሞችን በጣም አፕሪሺየት ማድረግ አለብን። እግዚአብሔርን ማለት የአፍሪካ ቲሞች ሎክ አድርገዋል። ማን ያላቸውን ኳሊቲ ያውቃሉ፣ ይጠቀማሉ። 2 ጎል አግብተው ዘግተውት ነበር። በጣም የሚያሳዝኑ ተሸናፊዎች ናቸው። አረ ወይኔ እንዴት ነው የሚያቃጥለው! ማንጋና በኡራጓይ 2010 ላይ ስትወጣ እንደተቃጠልኩት ማን ከሁሉም የበለጠ መደግፈው ቡድን ሴኔጋል ከሁለት ለባዶ ዳኛው ራሱ ማን ነው ድንጋይ ብላ ነው ማለት ሲጀመር ማን 9 ጊዜ ቪአር ላይ ማየት ካለብህ ያን ያህል የተረጋገጠ አይደለም። ቪአር ደግሞ ውሳኔህን ሊቀይር የሚችለው እርግጠኛ ከሆነ ብቻ እኮ ነው። አረ ወይኔ ምን አይነት ጭካኔ ነው! ምን አይነት 119ኛ ደቂቃ ላይ በፔናልቲ ሴኔጋሎች እንዳልሰድባችሁ ማን ነው በጣም ስድብ ውስጥ ገባባችኋለሁ። ምክንያቱም የራሳችሁ ጥፋት ነው። ከ2-0 አትከላከሉም እናንተ ጢባራሞች። ማን ስልህ ቤልጅየም ማለፏ ምናምን ነገር ያን ያህል ያቃጥላል። ሴኔጋል የወደቀችበት አወዳደቅ ምንም ደግሞ ችግር ማናወጣላት። ከሁሉም አፍሪካዊ ቡድን የሚሻለው እኮ ሴኔጋል ነው። ግን የዓለም መድረክ ላይ ወፍ የለም። የ2002 ሴኔጋል ተሽሎ ተገኘ ነው ማለት። ወይኔ ሲያቃጥል አረላ ካርማው ነው እየታየኛለሁ። ካርማ እንዴት አልክ? የምን ካርማ የምታወራው ብትሉኝ የአፍኮኑን ጉዳይ ምላችሁ የስ ለሞሮኮ አውቃለሁ ዋንጫው መልሶ እንደተሰጠ። ነገር ግን እሱ ጨዋታ ላይ የሰሩት ነገር ያው ኦቪስ ልክ አልነበረም እና እሱን ታሳቢነት ከማድረግ ኦልሞስት እድላቸው የጠመመብኝ የመሰለኝ እና 2-0 እየመሩ ሴኔጋል 4 ደቂቃ ነበር የቀራቸው። የሚገርማችሁ በ3 ደቂቃ ልዩነት ግን 4 ደቂቃ ቀራቸው። በ3 ደቂቃ ልዩነት 2 ነበር የተቆጠረባቸው። ሮሜሉ ሉካኩ አስቆጠረ። እሺ እሱን ጎል ከባድ ልትል ትችላለህ፣ ግን የዩሪ ቴሌማንስ ጎል ጨራሽ መግባት አልነበረበትም። 89ኛው ላይ የተቆጠረው አሁን ይህ ተጠያቂ የሚሆነው ሞሪዲያው በረኛው። ለምን ትወጣል? ኳሱ ላይ ማደርስ ከሆነ መውጣት የለ። እኔ ከምጠለው ነገር ፓንች ለማድረግ ወጥተህ ኳሱ ላይ አለመድረስ ሞሪዲያው በጣም ያሳዝናል። እኔ እዚህ ዓለም ዋንጫ የምመለከታቸው ሚራክልና ጨዋታዎች ለየት ያሉ ናቸው። አሁን ይህንን እኮ አጥፍቶት የተኛ ይጠፋ ቀይስ አጥፍታችሁ የተኛችሁ አጠፉ። በቃ ውስጤ ለእናንተ በለኝ። በእውነት ምላችሁ በቃ አልቋል ብላችሁ የተኛ አይጠፋም ብዬ ነው የማስበውና ያ
ቤልጅየም ደሚራክል በቃ ሊትራሊ ደሚራክል ላይ የሚባለው 86 ላይ አግብተው 89 ላይ በ3 ደቂቃ ልዩነት አግብተው ከዛ ዩሪ ቴሌማንስ ራሱ ፔናልቲውን አግኝቶ ራሱ ነው ያገባው እና ዳኛው በጣም ብዙ ነው የፈጀበት። ባይዞ ፔናልቲ ነው ወይስ አይደለም የሚለውንም ታስቀምጡ ይፈልጋል ኮመንት ላይ። እንደተለመደ ዓለም ዋንጫ ጉዳይ እንደንጣሱ ፕላስ ነጫ እንደርስ ሀሳባችሁ ኮመንት ላይ አስቀምጣችሁ ኮፒ ሊንክ ይደረግ። ስለ ፔናልቲው እንድትነግሩ ይፈልጋለሁ። እናንተ ውሳኔያችሁ ፔናልቲ ኦር ኖት። እኔ በበኩሌ ኮንታክቷ ሚኒማል ቢሆንም ግን ቀድሞ ቴሌማንስን ነገር አግኝቶታል እና በዛ የመጣ በቃ ቀጥታ ፔናልቲ ነው የምላችሁ። እናንተ ግን ሀሳባችሁን በተነግሩኝ ደስ ይለኛል። ብቻ ያ ሁለታቻ ነበረ እሱ ይጠናቀው እንደምታስታውሱት። ከዛ ኤክስትራ ታይም ገቡ። ኤክስትራ ታይም ላይ ሴኔጋሎች አሪፍ ቻንስ ያገኙ ነበር፣ ግን ቤልጂየም የሆነ ሰዓት ብሬኪን ያደረጉ። ዩሪ ቴሌማንስ ደግሞ ቦክስ ክራሽ ሲያደርግ ምንም የማያደረጉ ነገር ቦክስ የሚገኝበት ቦታ ብቻ በአጠቃላይ የሚገርም ነው። ዛሬ እንዴት እንደሆነ ባላውቅም ከዚያው እንዳያችሁት እንግዲህ ከላሚን ካማራ ነበር ፔናልቲ ኮሚት እንዲያደርግ ያደረገው። ራሱ ደግሞ 123ኛው ደቂቃ አካባቢ ላይ አስቆጥሮት ማለት ነው። ቤልጂየሞች 3-2 አሸንፏቸው። ታምር እኔ አይኔ የሚያየው ማመን አልቻልኩም። እንቅልፍ ሊጥለኝ ነው፣ ግን ደግሞ በቃ ይህንን እያየ አይጥልህም እንቅልፍ በቃ ታያለህ እንዲህ እና ጀስት ኢምፕሬሲቭ። በጣም የሚገርም ጨዋታ። እዚህ ዓለም ዋንጫ የምንመለከታቸው ጨዋታዎች በጣም ቶፕ ሌቭል ናቸው ከምታስቡት በላይ እና ዩኤስኤ ከቦስኒያ ደግሞ አሁን 9 ሰዓት ላይ ይደረጋል። የእነሱ አሸናፊ ይህን አሸናፊ ይገጥማል። እኔ ቤልጂየም ትንሽ ጣር እያሉ ነው። ሩዲ ጋርሲያ አሪፍ ስራ እየሰራ ነው። ትንሽ ክሪቲሳይዝ አድርጌ ነበር ባለፈው። የቤልጂየም አሰልጣኝ ነው የምላችሁ አሪፍ ስራ ነው። ዛሬ አሁን ቅያር ያደረገበት መንገድ ሙኒዬ፣ ሉካኩ ቶሎ በቃ የሆነ ነገር የሰራ ከሆነ ቶሎ መቀየር፣ ቶሎ ማስተካከል። እንትና ደግሞ በተዘዋዋሪ ፓፕቴው የቀየርከው ሰው ልክ አልነበር። ፓፕጌ ማስወጣት፣ ከዛ ሀቢብ ዲያራ ማስወጣት በዛ ፍጥነት 2-0 እየመራ ለምን? ጀስት ኪፕ ደ ስትራክቸር በቃ ስለ አይ ኖ አይ አንደርስታንድ ላይክ ይደክማቸዋል ምናምን፣ ግን እንደዚህ ቶሎ ለመቀየር መሄድ አልነበረብም። ሚድፊልዱን አዲስ አታኩ ምናምን እንደዛ በጣም ቀየር ስታደርገው ስትራክቸራችሁን አጣችሁ ክሊር እና ያ ቤልጂየም አስቀየማቸው። የሚገርም ነው። እኔ ማመን አልቻልኩም ጋይስ። ብቻ ትሮሳርድ ራሱ ሌላ በቃ ምን አይነት ልጅ እንደሆነ እኔ ቃላት የለኝም ለሱ ራሱ ቴሌማንስ ያስገባው ኳስ ለበረኛው ሁላ እንደዚህ ዲሲሽን እንዲያደርግ ያደረገው አንድም ትሮሳርድ ነበርና የሚገርም ስራ። ከዛ ውጭ ላለው ደግሞ ዩሪ ቴሌማንስ ያው ራሱ ነበር የጨረሰላቸው። 3ኛውን ጎል ራሱ አግኝቶ ራሱ ነው ያስቆጠረው ፔናልቲውን ማለት ነው። ቤልጂየም ማሸነፍ ይገባታል ወይ አይ ዶንት ኖ አላሻችሁ። ምናልባት ሴኔጋል የተሻለው ቡድን ነበር ብዬ አስባለሁ። ኦልሞስት ተመጣጣነ ፓርት ነው ያው ፖዚሽን ምናምን ጉዳይ ላይ። ነገር ግን አይ ቲንክ ሴኔጋል በቻንስ ዙሪያ የተሻለ ነበራቸው። ኢስማኤል አሳር ምናልባት ትንሽ ሎኪን አድርጎ ቢሆን ኖሮ በ3-0 ምናምን አጠናቆ ጨዋታውን መውጣት ይችል ነበር፣ ወይ 3-1 ምናምን ነገር ማለት ይችል ነበር እዛው ፉል ታይም ላይ ማለት ነው። እና አንዳንዴ እቺ ናት በቃ ድላችሁ። የሚገርም ነው። ሉካኩ አስቆጠረ። ከዛ በ3 ደቂቃ ልዩነት እዛው በውስጡ ቴሌማንስ። የዚህ ጨዋታ ኮከብ ለእናንተ ማን ነበር? እኔ አውድ ጊቪት ቱ ዩሪ ቴሌማንስ። አሪፍ ስራ ነው የሰራላቸው። በሴኔጋልም ዙሪያ ተመቹኝ ነበሩ እና ሀቢብ ዲያራ ለምሳሌ በጣም ተመችቶኝ ነበር በተለይ። ከዛ ውጭ ደግሞ ኢስማኤል አሳርም አሪፍ እንቅስቃሴ አድርጎ ነበረ፣ ግን ቻንሶች ስቷል። ቢያገባም እየሳተ ነው ያገባ ያለው። በፊት ጨዋታዎችም የተመለከትነው ይህንን ነበር፣ ግን ያቺ 25 ደቂቃ ኦልሞስት ሃይድሬሽን ብሬኳ በፊት ሴኔጋል ጌሙን ገለው መውጣት ይችሉ ነበር ብዬ አስባለሁ እና ያ በጣም የተሳድ በቃ ሃይድሬሽን ብሬክ ራሱ እንዴት ጨዋታዎችን እየቀየረ እንደሆነ ከምታስቡት በላይ ነው። በፊትም ስነግራችሁ ነበር። አሁንም እሱን ኢፌክት እያየን ነው እና የዓለም ዋንጫ ጉዳይ ግን እንደተለመደው ፕላስቱት መንጫ እንዳይረሳ ምንም ነገር እንዳያመጣችሁ ሀሳባችሁ ኮሜንት ያስቀምጣችሁ ኮፒ ሊንክ ይደረግ ማለት ነው። የጨዋታው ምርጥ ተጫዋች ዩሪ ቴሌማንስ ብያለሁ። እኔ ግን ስገምት ማለት ነው ከዩኤስኤ እና የቦስኒያ አሸናፊ እና ከቤልጂየም ማን የሚያሸንፍ ይመስላችኋል? ቤልጂየሞች ቱ ስትሮንግ ይመስላሉ። ቤልጂየም ደግሞ ምን ያህል ይጓዛላችሁ የምታስቡትን ኮመንት ላይ ቮት ማድረግ እንዳትረሱ። ቀጣይ እስክንገናኝ ድረስ ይመቻችሁ።